ያለው ተው። አረ በሰው አትጨክኑ፣ በሰው አንጨካከን ተው። አረ በፈጣሪ ብላችሁ፣ አረ በእግዚአብሔር ብላችሁ እባካችሁ እርዱኝ፣ እንረዳዳ እባካችሁ። ይሄ ቀን ያልፋል እባካችሁ፣ ሁሉም ነገር ያልፋል። Maqaan kee hoo? Caaltuu Nagaasaa Waajjireen jedhama. Ijoollee isaati? Ijoollee Arsiiti. Arsii eessa? Arsii ba'aa. እንደው በጣም ያሳዝናል፣ በጣም ያስለቅሳል። የኛ እህቶች እስከ መቼ ድረስ ነው እንደዚህ እንደተደበደቡ እንደዚህ እንደተሰቃዩ የሚኖሩት? ወይ የሚደርስላቸው ኤጀንሲ የለ። ይመጣሉ፣ ይደበደባሉ፣ ይሰቃያሉ፣ ደሞዛቸውን ይቀማሉ፣ ከዛም ወደ ሀገር ይሸኛሉ። አድኑን ይላሉ፣ የሚያድናቸው ኤጀንሲ የለም። አስክሬናቸው ለቤተሰብ ይደርሳል። በጣም ያማል፣ እጅግ በጣም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ሼር ላይክ በማድረግ ቪዲዮውን አበረታቱ። እንግዲህ እዚህ በምስሉ ላይ የምታዩት እህታችን አንዲት የአርሲ ተወላጅ ልጅ ነች። ስሟም ጫልቱ ይባላል። እንግዲህ እንደ ማንኛውም ሰራተኛ ያልፍልኛል ብላ ልጆቿን ለቤተሰቦቿ ጥላ ስደትን መርጣ መታለች። ከመጣችም ደግሞ ያጋጠማት ችግር እዚህ ነው የማይባል እጅግ በጣም ለመስማት የሚዘገንን ችግር ነው የደረሳት ማለት ነው። እንግዲህ እንደምታዩ አንድም ሰውነት የላትም። ሰውነቷ ተደብድቦ አልቋል ማለት ነው። ከእንደዚህ አይነት ነገር ፈጣሪ ጠብቀን። እጅግ በጣም ከባድ ነው። አላህ ከመጥፎ ነገር በሙሉ ይሰውራችሁ ማለት ነው። ውድ ቤተሰቦቼ እህታችንን እንደምታዩት እንግዲህ መዳሟ ጋር ትጣላና መዳምን እባክሽ አትምችኝ ብላ ስትለመናት ልትሰማት አልቻለችም። እባክሽ ልጆችም አሉ ልጆችን ጥዬ ነው የመጣሁት እያለች ለመነቻት። ግን መዳም ደግሞ ልትሰማት ጭራሽ ፈጽሞ ልትሰማት አልቻለችም። መስማትም አትፈልግም ማለት ነው። ምክንያቱ ምንድነው? እንግዲህ እርሷና መዳሟ ናቸው የሚያውቁት ማለት ነው። ምንም ሊያግባባቸው ያልቻለ ነገር አለ። እንግዲህ እንደምታዩት እግሯ እጇ እንዳለ ቁስል በቁስል ሆኗል። እግሯም እጇም በጣም ያሳዝናል። በጣም ተሰቃይታለች። በጣም ድብደባ በዝቶባታል ማለት ነው። ይሄ ምክንያቱ ምንድነው? እንግዲህ እኛ ስንመጣ የምንመጣበትን ኤጀንሲ አንመርጥም። ብቻኛ ምንድነው የምንፈልገው? ከኢትዮጵያ መውጣት ብቻ። ከኢትዮጵያ የወጣ ሁሉ ያልፍለታል ማለት አይደለም። ከኢትዮጵያ የወጣ ሁሉ አግኝቶ ይመለሳል ማለት አይደለም። መታመም አለ፣ መሞት አለ። እንግዲህ እህታችንም አድኑኝ አድኑኝ እያለች ወደማይቀረው ዓለም ተጉዛለች ማለት ነው። ስደት በጣም መጥፎ ነው። በስደት ላይ አንድም ያልፍልናል፣ አንድም ደግሞ ያልፍብናል ማለት ነው። ስለዚህ የሚመጡበትን ኤጀንሲ ለይቶ ማወቅ እጅግ በጣም ጥሩ ነው። አሁን እህታችን እንግዲህ የመጣችበት ኤጀንሲ ራሱ ሊያግዛት ወይም ሊረዳት አልቻለም። ለምንድን ነው? ትክክለኛ ስላልሆነ ማለት ነው። እባካችሁ ከኢትዮጵያ እንመጣለን ስደትን መርጠናል ለሚሉ ጓደኛ፣ ዘመድ፣ ቤተሰቦቻችሁ ያለውን እውነታ በትክክል ንገሯቸው፣ አስረዷቸው። መምጣት ካለባቸውም ደግሞ በትክክለኛ በሚታወቅ ደላላ በሚታወቅ ኤጀንሲ መምጣት አለባቸው ማለት ነው። አብዛኛዎቹ ብር የሚበሉ አብዛኛዎቹ ችግር ደረሰብን ተብለው ራሱ ሲደወልላቸው ጭራሽም የማይሰሙ ስልክም የሚዘጉ ጆሮ ላይ ናቸው ማለት ነው። ግማሾቹ ምን ያደርጋሉ? የተቀበሉትን ሰው ቢሮአቸው ውስጥ አስገብተው ያስቀምጡና ደሞዝ ሰርተው ሲመለሱ ደሞዛቸውን ራሱ ወደ ኪሳቸው እንዲያስገቡ አይፈቅዱላቸውም። ደሞዛቸውን ራሳቸው ናቸው የሚቀበሏቸው ማለት ነው። ወይም ደግሞ 15%ን ለሰራተኛዋ 15%ን ለራሳቸው ነው የሚያደርጉት። እንግዲህ አስቡት፣ እቺ እህት የመጣችው ለፍታ ጥራ ግራ የቤተሰቦቿን ጉሮሮ ለመሸፈን የራሷን ህይወት ለመቀየር እንጂ የማንንም ኤጀንሲ ለመሙሊያ አይደለም።
ስራ ፈተው ኤጀንሲ ቢሮ ውስጥ ከተቀመጡ ደግሞ ስራ አግኝተው ሄደው ሰርተው ብር ሲያገኙ አምጡ ብር፣ ይሄማ የበላችሁበት የጠጣችሁበት ኢንተርኔት የተጠቀማችሁበት ነው እያሉ ራሱ ብር የሚቀበሏቸው ብዙ ናቸው። እኔም ማቃቸው ስንት ልጆች ናቸው ፓስፖርታቸውን የተቀሙ። የራሴ ጓደኛ ማለት ነው፣ ወላሂ ነው የምላችሁ። ዱባይ ላይ የራሴ ጓደኛ አመጧት፣ በኤጀንሲ መጣች። ስትሰራ ሴትዮዋ በጣም መጥፎ ናት። 2 ወር ያክል ሰራች። ሴትዮዋ በጣም መጥፎ ናት። ምን ታድርግ? ከሴትዮዋ ጋር አልተስማማችም፣ ወጣች። ስራ ፈታች፣ ተቀመጠች። የሆነ ስራ በእነሱ በራሳቸው ጠሪቅ አስገቧት። እዛ ስራ ሰርታ ስትመለስ የወር ደሞዟን ወደ ኪሷ አላደረገችም። አምጭ ነው ያሏት። ለምንድን? የበላሽው የጠጣሽበት ነው የተባለችው ማለት ነው። እንደዛ ሲያደርጓት እሷም መጥፎ ስትሆንባቸው ምንድን ነው ያደረጓት? አይዲዋንና ፓስፖርቷን ነው የተቀበሏት ማለት ነው። ምክንያቱም ፓስፖርቷንና አይዲዋን ካልያዘች የትም አትሄድም ብሎ ስለሚያስቡ። እንደነዚህ አይነቶችም ሌባዎች አሉ። እንደነዚህ አይነቶች ሌባዎች ደግሞ እህቶቻችንን እያመጡ እንዳይሸጧቸው፣ እንደዚህ አይነት መከራ ውስጥ እንዳያስገቧቸው የኛ ስራ ያስፈልጋል። የኛ ስራ ምንድን ነው? እህቶችን መምከር፣ በትክክለኛ ኤጀንሲ እንዲመጡ ማድረግ። ትክክለኛ ኤጀንሲ በትክክለኛ ደላላ ከመጡ ሲደወልላቸው ራሱ ለነሱ አስጊ አይሆንም። አሁን እችን እህት እንደምታዩት ሴትዮዋን እየለመነቻት፣ እባክሽ ልጆች አሉኝ፣ እባክሽ አትምችኝ፣ እባክሽ አትደብድብኝ እያለቻት፣ ግን ቅጥቅጥ ነው ያደረገቻት ማለት ነው። ቅጥቅጥ ነው ያደረገቻት። ምንም ሰውነት የላትም። ወገቧ፣ እግሯ፣ እጇ የሚታይ ሰውነት የላትም። ለምን ግን ይዝህን ያክል ለምን አስፈለገ? ካልፈለገቻት ምን አለ ብትመልሳት ወደ ቢሮ። ቢሮዎች ደግሞ ሆዳሞች ስለሆኑ የራሳቸውን ከርስ ለመሙላት ብቻ ስለሆነ የሚፈልጉት ስንት ወጪ አውጥተንብሻል፣ አድበሽ ስሪ፣ ልትሰሪ አይደል እንደ የመጣሽው ነው የሚሉት ማለት ነው። ለሰው ምንም ያክል ቅንጣት ታክል ክብር የሌላቸው ክብረ ቢሶች ናቸው። ግማሾቹ ደግሞ እኛ ስላመጣናችሁ ብራችሁን በእኛ ነው የምትሀውሉ እያሉ ብራችሁን እንሀውልላችሁ እያሉ ብራቸውን ሳይሀውሉላቸው የሚቀሩ ኤጀንሲዎች አሉ። ሳይሀውሉ ብራቸውን የበሉ ቢሮዎች አሉ። ዱባይ ላይ ያለ ጉድ ቢወራ መቼና መቼም አያልቅም ማለት ነው። የዱባይ በጣም 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 ይዘገንናል። በጣም ያማል። እስከ መቼ ነው ግን እህቶቻችንን ወንድሞቻችንን እያመጡ የሚያሰቃዩቸው? ለምን አስፈለገ እንደዚህ? እንደው እኔ እንጃ፣ እንደው በፈጣጣው በቃ እንብላችሁ ወስደን እዛ እንሽጣችሁ። ብራቸውን ከፍለው መጥተው እዚህ ስቃይ ላይ የሚጥሏቸው፣ ብራቸውን ከፍለው መጥተው እዚህ የሚያሰቃዩቸው ለምንድን ነው? ምን ባጠፉ? ብራቸውን ባወጡ? ብራቸውን ከፍለው እኮ ጥሩ ደረጃ ጥሩ ቦታ የሚደርሱበት ስራ ቢያስገቧቸው ችግር የለውም። የነዚህ እህቶች የነዚህ ወንድሞች እንባ ግን ነገ የት ነው የሚያደርሳቸው? በጣም ያማል። እኔ በጣም ነው ይቺ እናት አንጀቴን ያንሰፈሰፈችኝ። መዳሟን እባክሽን አትምችኝ፣ ልጆች አሉኝ፣ ልጆችን ጥዬን የመጣሁት እባክሽ ብትላት ራሱ መስሚያም የላትም። ስንት እህቶቻችን ናቸው የሚሰቃዩት? ስንት እህቶቻችን ናቸው በማዳም ቤት እየሞቱ ህይወታቸው እያለፈ ያለው? ግን ለምንድን ይዝህን ያክል? ምን አለ አምጥተው ራሱ ጥሩ ሰው ቤት ጥሩ መዳም ጋር ቢያገናኟቸው። ሁሉም መዳሞች ናቸው እያልኩ አይደለም። ሁሉም መዳሞች መጥፎ ናቸው እያልኩ አይደለም። ብዙዎች አሉ እንደ እናት የሆኑ፣ ብዙዎች ወንዶችም አሉ እንደ አባት የሆኑ የሚያዝኑ ለሰው። ገሚሶቹ ግን እጅግ በጣም መጥፎና በጣም አስቀያሚዎች ናቸው። እነሱም ሳይሆኑ ደግሞ የራሳችን ዜጎች፣ የራሳችን ኤጀንሲዎች፣ የራሳችን ሰዎች ናቸው እንደዚህ እንድንሆን እንደዚህ ስቃይ እንዲደርስብን የሚያደርጉን ማለት ነው። እጅግ በጣም ያማል። እኔ በጣም ነው ባየሁት ቪዲዮ
ባስገባሁላችሁ ቪዲዮ መዳም ቤት መዳም ኩሽና ራሷን ባጠፋችሁ እህታችን በጣም ነው ያዘንኩት። ቤተሰብ እኮ ይጠብቃታል፣ ልጃችን መቼ ነው የምትመጣው እያሉ በር በር እያዩ ነው፣ አይን አይን እያዩ ነው። እሷ ግን እንደወጣች ቀረች፣ አልተመለሰችም። በሰላም ልጄ ተመለሺ ብለው እናትና አባት መርቀው ልከው የልጃችሁ አስክሬን መጣላችሁ ሲባል በጣም ነው የሚያምነው።